والله هنا عارسة جدا كوفيرة ديني جبر من سرقيرة دفني يا ماجرة Tapura. Nagay. Rahim bullu dak dufne mane wallahi daddabe jarre fo na so والله ددمني دفني شنو ira turre isin mabje chat mne wala mane sarki ira turre isin mabje chat يا ددمني نقول لك كويتشاو مال كان يقعد كوتي مو نخو فلان زمان isin irra hina ko guys argitani isin marra hina ko da fi male ba ida dabne jirra وتوقفتني isin irra hum barbanni fi yechu وتوقفتني سلا الروي الرا mal sila manni mal ka kwal kitani أنت نقول بنوفو والله أنا اللي بيجري ما نخو فلان لا بلا لا sila jan sadiro fi ibsan naga kamani ma kwal kitani ما أنت يعني كوي يوجد الرواية أني نقول بنا أمبوني مال jari na gumamti أنا الراب دي سنوني والله لازم نقول بيجري من هي تعيدون ما لك Jari تاني nya awanti. guys Tanda ما maka كمان تيجي جال فديرون فمانتان أبو ولي على كيف دي ما يا ماني جايز كملنا بالجراسين ماني مالتي ويكون Rachi. Nagayin jadi maaf wanita kasih itulah. Bagaimana Raji? Atau kita ini syaitan rajim jadi Rachi. Wemun. ትንሽ ሰማለውና ስድቡ ነው ወይ የተመቸ ወይ ምናምን ያልከው ነውና እኔ ሰው ሳይሰድበኝ አልሳደብም። አዎ እሱም ያልኩት ነበር። አዎ እና እንትን እየጠየቅኩት ነው። ሞን ምን ብሎ እየጠየቀኝ ነው? እኔ አክቹሊ እኔ ላይቭን ቁጭ ብዬ አይቼው አላውቅም። ቱ ቢሆንስ እኔ በጣም ባይዜ ስድብ ሰውን ለመስደብ እኔ በእኔ አመለካከት እኔ አሁን ሰው ቢሰድበኝ ከዛ ሰው ጋር ቁጭ ብዬ ላይቭ ላይ አልሰዳደብም። ያን ሰው በአካል ማገኘው ከሆነ በአካል እጄ ጠይቀዋለሁ። ለምሳሌ እናት እንዴት እንደዚህ ምናምን የሚል ስድብ አረን ሶሻል ሚዲያ ላይ ቁጭ ብሎ አይደለም ስንት ሰው ያየዋል። ይሄን በአካል ራሱ አልሰዳደብም። ሲጀመር ወንድ ልጅ ለምን ይሰዳል? ራቼ ስማኝማ ሰው ሁሉ የራሱ መርህ አለው። ለምሳሌ አንተ ህይወት የምታካሂደው የባይብል መርህ ሊሆን ይችላል። ቀኝህን ለሚመታ ግራህን ስጠው ብለህ ቀኝ ስትመታ ግራህን እኔ እንደዛ አይደለም አክቹሊ የየሰው አመለካከት ነው። እኔ ደግሞ አንድ ሰዎች ሲሰድቧቸው አሁን ያንተ አመለካከት ሰዎች ሲሰድቡ ትሄዳለህ። ያንተ አመለካከት ነው አከብርልሃለሁ። እኔ እንደዛ ማድረግ ብችል ደስ ይለኝ ነበር ግን አልችልም። ሰዎች ሲሰድቡ መልሳለሁ። ገብቶሃል? የየሰው አመለካከት ይለያያል። እሺ የኮንፊው ቴንክ ዩ ሶ ማች። እኔ ደግሞ አንድ ነገር ልንገርህ። አንዳንዴ ምን መጽሐፍ ቅዱስ ላይ ክርስቲያን ስለሆንክ ልንገርህ፣ በልብ የሞላ በአፍ ይወጣል ይላል መጽሐፍ ቅዱስ። እውነት ነው። በልብህ የሞላ ነው በአፍ የሚወጣው። ስድብ ከሆነ በውስጥ ያለው ልብህን የሞላው ስድብ ከሆነ በአፍ ሊወጣ የሚችለው ስድብ ነው። ሁላችንም ጋር ያ ነገር አለ። ሁላችንም የሞላውን ለማውጣት ወይ ናት የኔ ሰምቼሽ የለስ በልብህ የሞላውን በአፍ ለማውጣት ጀስት ሪዝን እየፈለክለት ጣ ነው የምታደርገው። አንዳንዴ ስፔሻሊ ወንድ ልጅ ደግሞ እኔ ቱ ቢሆንስ እኔ ወንድ ልጅ ሲሰዳደር እኔ ባደኩበትም አካባቢ አላውቅም። ባይዚ ትልቅ ነውር ነው። እኔ ተወልጄ ባደኩበት አካባቢ
ቆመ መሰዳደብ ምናምን በጣም ትልቅ ነውር ነው። ራቼ እንደነገርኩ ነው። ስማኝ ራቼ፣ ሰው ሁሉ በእኔ መፈክር ይኖር ማለት አትችልም። ገብቶሃል? እሱ በጣም አንዴ ስማኝ፣ አመት አላወራም። ስማኝ፣ አንተ ለምሳሌ ከናሁን ጋር ስትሰዳደብ አያለሁ ብዙ ጊዜ። አንሰዳደብ በዚህ ቀልድ ነው። ቆይ ስማኝ፣ እሺ ስማኝ፣ ያንተ ሙድ ነው እሱ፣ መብት ነው። ሌላ ደግሞ ሰው አንተን ቢናገረ እርግጠኛ ነኝ ወይ ልታስመተው ትችላለህ ወይ ልተወው ትችላለህ። እሱም ያንተ ሙድ ነው። ገብቶሃል? የየሰው ሁሉ የየራሱ ሙድ አለው። ግን ሁሉም ሰው ምን የሚባል ነገር አለው፣ ለራሱ የሰጠው ገደብ አለ። አንተ እዚህ ጋር መተንን እየሰደብከኝ ዝም ልልህ አልችልም። እርግጥ ግን ዝም የሚሉ ሰዎች ሊኖሩ ይችላሉ። ያንን እንደ ጀግንነት እንደ ወንድነት ከቆጠርከው ልክ ነው፣ ያንተ አመለካከት ነው። እኔ ደግሞ እንደ ወንድነት የምቆጥረው ማለት ነው፣ ወንድ ልጅ ሰው አስቀይሞት ዝም ማለት የለበትም፣ መመለስ አለበት። ራሴ አስተሳሰብ እና በአንተ አስተሳሰብ አከብራለሁ። እቺን ነገር ስማኝ እዚህ ጋር እኔ አንተን አስተሳሰብ አከብራለሁ። ምን መሰለህ ነው የእናንተ አንድ አይነት ኮሚኒቲ ውስጥ ነው ወደነው ዛት ሚንስ የእናንተ ለምሳሌ በጋራ የምንጋራው በጋራ የምንጋራው ዜግነት አለ። በጋራ ኮመንሊ የምንጋራው ካልቸር እና ሜንታሊቲ አለ። አተመካከረን ጀኔ ምክሪ